ቀኑን ሙሉ ያለምንም ምክንያት የድካም ስሜት ይሰማዎታል? ፊቱ ላይ ወይም ቆዳው ላይ ቡግርና ሽፍታ ያስቸግሮታል? ወይስ የምግብ መፈጨት ችግር አለቦት? መልሱ አዎ ከሆነ ይህ ምናልባት ሰውነቶ ደሞን እንዲያጸዱለት የሚጠይቅበት የምልክት ጥሪ ሊሆን ይችላል። ደማችን በሰውነታችን ውስጥ ኦክሲጅንን፣ አልሚ ምግቦችንና በሽታ ተከላካዮችን ወደ እያንዳንዱ የሰውነታችን ክፍል የሚያጓጉዝ ዋናው መስመር ነው። በተመሳሳይ ሰዓት በሰውነታችን ውስጥ ያሉ ቆሻሻዎችንና መርዛማ ነገሮችን ቶክሲን ጠራርጎ ያስወግዳል። ታዲያ ይህንን ወሳኝ ፈሳሽ ንጹህ አድርጎ መጠበቅ ውድ የሆኑ የሕክምና ማጽጃዎችን ወይም መድኃኒቶችን አይጠይቅም። ተፈጥሮ የራሷ የሆነ ድንቅ ማጽጃ ዘዴዎች አሏት። ጤና ይስጥልኝ፣ እመቤት ነዳ እባላለሁ። የሥነ ምግብ ባለሙያ ነኝ። በዚህ ቪዲዮ ውስጥ ደማችንን በቤታችን ውስጥ በቀላሉ የምናጸዳበትን 8 የተረጋገጡ የተፈጥሮ ዘዴዎችን እናያለን። ወደ ዋናዎቹ ነጥቦች ከመሄዳችን በፊት ንጹህ ደም ለምን አስፈለገን የሚለውን በአጭሩ እንይ። ደማችን በሰውነታችን ውስጥ 4 ዋና ዋና ተግባራትን ያከናውናል። የመጀመሪያው ኦክሲጅን እና አልሚ ምግቦችን ለሴሎቻችን ማዳረስ ነው። ሁለተኛው ጥቅም እንደ ካርቦን ዳይኦክሳይድ ያሉ ተፈጥሯዊ ምርቶችን እንዲሁም መርዛማ ነገሮችን ከሴሎች እየሰበሰበ ማስወገጃ አካላት ጋር ማድረስ ነው። ሶስተኛው ጥቅም ነጭ የደም ሴሎቻችንን በማዘዋወር የበሽታ መከላከል አቅማችንን መደገፍ ነው። አራተኛው የሰውነታችንን ሙቀት በአግባቡ መቆጣጠር ነው። ነገር ግን በአየር ብክለት፣ በተቀነባበሩ ምግቦች እና ባልተስተካከለ የአኗኗር ዘይቤ ምክንያት ደማችን በመርዛማ ነገሮች ሲጨናነቅ ሰውነታችን መስራት ያለበትን ያህል በትክክል መስራት ያቅተዋል። ይህ ሲሆን ነው ለከፍተኛ ድካም፣ ለቆዳ ችግሮች፣ ለምግብ አለመፈጨትና ለተለያዩ ስር የሰደዱ በሽታዎች የምንጋለጠው። ደማችንን ስናጸዳ የደም ዝውውራችን ይስተካከላል፣ የበሽታ መከላከል አቅማችን ይጨምራል፣ በቂ ጉልበትም ይኖረናል። ደምን የሚያጸዱ 8ቱ የተፈጥሮ ዘዴዎችን እንመልከት። የመጀመሪያውና ከሁሉም በላይ ቀላሉ ዘዴ ውሃ መጠጣት ነው። ውሃ ለኩላሊታችንና ለጉበታችን ልክ እንደ ነዳጅ ነው የሚያገለግለው። ኩላሊታችን በደማችን ውስጥ ያሉ ቆሻሻዎችን በሽንት መልክ አጣርቶ እንዲያስወጣ በቂ ውሃ ማግኘት አለበት። በቂ ውሃ ከ8 እስከ 10 ብርጭቆ ውሃ መጠጣትን ልምድ ያድርጉ። ሁለተኛው ዘዴ በምግባችን ውስጥ ደምን የሚያጸዱ ተፈጥሯዊ ምግቦችን ማካተት ነው። እነዚህ ምግቦች የትኞቹ ናቸው የሚለውን እንመልከት። አረንጓዴ ቅጠላ ቅጠሎች እንደ ሰላጣ፣ ቆስጣ የመሳሰሉ ምግቦች በክሎሮፊል የበለጸጉ ናቸው። ክሎሮፊል በሰውነታችን ውስጥ ያሉ መርዛማ ነገሮችን አያይዞ ወይንም አጣብቆ ከሰውነት የማስወጣት አስደናቂ አቅም አለው። ቀይ ስር በውስጡ ባሉት የተፈጥሮ ንጥረ ነገሮች አማካኝነት የደም ዝውውርን ያሻሽላል። ጉበታችን ደም የማጣራት ስራውን በብቃት እንዲወጣ ያግዘዋል። ነጭ ሽንኩርት በውስጡ ሰልፈር የተባለ ንጥረ ነገር አለው። ይህ ንጥረ ነገር ጉበታችን የደም ማጽጃ ኢንዛይሞችን እንዲያመርት ያነቃቃዋል። እርድ በውስጡ ኩርኩሚን የተባለ ኃይለኛ አንቲኦክሲዳንት ይዟል። እብጠትን ይቀንሳል፣ ጉበትንም ይጠብቃል። ከፍራፍሬ የቤሪ ፍራፍሬዎች የሚባሉት እንደ እንጆሪና ብሉበሪ ያሉ ፍራፍሬዎች ደማችንን ከብክለት የሚከላከሉ ጸረ ኦክሲዳንትን ይዘዋል። እነዚህ ፍራፍሬዎች ሰውነታችንን ሳይጎዱ ቀስ እያሉ ደማችንን ያጣራሉ። ሶስተኛው መንገድ የእጽዋት ሻዮችን መጠቀም ደማችንን ያጣራሉ። አረንጓዴ ሻይ በጸረ ኦክሳይድ የበለጸገ በመሆኑ የደም ሴሎችን ጤና ይጠብቃል። አራተኛው መንገድ የአካል ብቃት እንቅስቃሴ ነው። ስፖርት ስንሰራ ልባችን ደምን በፍጥነት ይረጫል። ይህ ደግሞ የደም ዝውውርን ያፋጥናል። በላብ አማካኝነትም በቆዳችን ስር ያሉ ቆሻሻዎች ይወገዳሉ። በቀን ውስጥ የ30 ደቂቃ ፈጣን እርምጃ እንኳን ትልቅ ለውጥ ያመጣል። አምስተኛው ነጥብ በጣም ወሳኝ ነው። የምናስገባውን ቆሻሻ ሳንቀንስ ደማችንን ማጽዳት አንችልም። ጣፋጭ ምግቦች፣ ነጭ ስኳር፣ በፋብሪካ የተቀነባበሩ ምግቦችና በተደጋጋሚ ጥቅም ላይ የዋሉ ዘይቶች በጉበታችን ላይ እንዲሁም በኩላሊታችን ላይ ከፍተኛ ጫና ይፈጥራሉ።
እነዚህን በመቀነስ ለሰውነታችን እረፍት እንስጠው። ስድስተኛው መንገድ እንቅልፍ ነው። ሰውነታችን ራሱን የሚጠግነውና የተጠራቀሙ መርዛማ ነገሮችን ጠራርጎ የሚያስወግደው እኛ በምንተኛበት ሰዓት ነው። በየምሽቱ ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ መተኛት ለደም ጤንነት ወሳኝ ነው። ሰባተኛው ውጥረትን፣ ጭንቀትን መቀነስ ነው። ከመጠን በላይ መጨነቅ በሰውነታችን ውስጥ ኮርቲሶል የተባለ የውጥረት ሆርሞን እንዲበራከት ያደርጋል። ይህ ሆርሞን ደግሞ መርዛማ ነገሮች እንዲጠራቀሙ ያደርጋል። ዲፕ ብሪዚንግ ወይንም በጥልቀት መተንፈስ፣ ተፈጥሮን ማድነቅና አእምሯችንን ማረጋጋት ደማችን ጤናማ እንዲሆን ያደርጋል። ስምንተኛና የመጨረሻው መንገድ አልኮልና ሲጋራን ማስወገድ ነው። ሲጋራና አልኮል በቀጥታ ወደ ደማችን መርዛማ የኬሚካል ውህዶችን ያስገባሉ። እነዚህን ልማዶች ማቆም ወይም መቀነስ ደማችን በከፍተኛ ፍጥነት ራሱን እንዲያድስ በር ይከፍታል። አሁን ደግሞ ደማችን በአስቸኳይ መጸዳት እንዳለበት በምን እናውቃለን የሚለውን ምልክቶች እንይ። ሰውነታችሁ እነዚህን ምልክቶች እያሳያችሁ ከሆነ ትኩረት ስጡ። የማያቋርጥ ድካም፣ በቂ እንቅልፍ ተኝታችሁም እንኳን ሁልጊዜ መዛልና ድካም መሰማት፣ የቆዳ ችግሮች፣ ድንገተኛ የፊት ቡግር፣ ማሳከክ፣ ሽፍታ ወይም የቆዳ መደብዘዝ ካለ፣ ቶሎ ቶሎ መታመም፣ የበሽታ መከላከል አቅም በመቀነሱ በትንሽ ጉንፋን በጣም መታመም፣ የምግብ መፈጨት ችግር፣ ይህም የሆድ እብጠት፣ ጋዝ ወይንም በተደጋጋሚ የሆድ ድርቀት ምልክቶችን ያሳያል። የአፍ ወይም የሰውነት ጠረን መቀየር፣ ሰውነታችን ቆሻሻዎችን በውጭ አካላት ለማስወጣት ወይንም ለማስወገድ ሲሞክር የሚፈጠር ጠረን ሊኖር ይችላል። ውድ የሀበሻ ኬር ዩቲዩብ ቻናል ተከታታዮች፣ እነዚህ ተፈጥሯዊ ዘዴዎች እጅግ በጣም ጠቃሚና ለሁሉም ሰው የሚመከሩ ቢሆኑም አንዳንድ ጊዜ የከፋ የጉበት ወይም የኩላሊት በሽታ ካለ የሕክምና እርዳታ ያስፈልጋል። እነዚህን የተፈጥሮ የአኗኗር ዘይቤዎች ለውጥ አድርጋችሁ እንኳ ከላይ ያየናቸው ምልክቶች ካልጠፉ ወይም እየባሱ ከሄዱ እባክዎ ወደ ሕክምና ተቋም በመሄድ ከባለሙያ ጋር ይመካከሩ። ደማችን በተፈጥሯዊ መንገድ ማጽዳት ማለት የሰውነታችንን ተፈጥሯዊ የማጣራት አቅም በበጎ ልማዶች መደገፍ ማለት ነው። ዛሬ ካየናቸው 8 ነጥቦች ውስጥ ሁሉንም በአንዴ መጀመር ሊከብዳችሁ ይችላል። ነገር ግን ዛሬውኑ በቂ ውሃ መጠጣት እና አረንጓዴ ምግብ በምግባችሁ ውስጥ መጀመር ትችላላችሁ። ያስታውሱ፣ በጤና ላይ የምናደርጋቸው ትናንሽ የዕለት ተዕለት ጥረቶች ናቸው ወደ ትልቅ የረጅም ጊዜ ጤና የሚያመሩን። የዛሬው ቪዲዮአችን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። ለወዳጅ ዘመዶም ሼር ያድርጉት። በቀጣይ የትኛውን የጤና ርዕስ እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልን። ሰብስክራይብ በማድረግ የሀበሻ ኬር ቤተሰብ ይሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ጠቃሚ የጤና ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩኝ።